ሰላም ውድ የፕሉካፕ ተከታታዮች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ካርድ ነው ዛሬም የምናገኘው። ብዙዎቻችሁ አልገባንም ብላችኋን፣ ከአዲስ ስራለን ብላችኋን። አሁን እንዴት አርግተን ካርድ 15 ብር ካርድ እንደምናገኝ ነው ማሳያችሁ። በስትክክል ጥርት ባለ ነው ማሳያችሁ። ለመጀመሪያ ጊዜ ግን ይሄን ቪዲዮ የምታዩት ቪዲዮውን እያያችሁ ከሆነ ከዚች ጋር ሰብስክራይብ የምትል በተናለች። ሰብስክራይብ የምትሏን በመጫን ከጎን ያለችዋን ደግሞ ደውል ኦል በማድረግ በየጊዜው የምለቃቸው ቪዲዮዎች እንደ ማሳወቂያ በኖቲፊኬሽን መልክ ይደርሳቸዋል ማለት ነው። ቪዲዮው ደግሞ ከተመቻችሁ ላይክ ማድረግ እንዳረሱ። አሁን ወደ ቪዲዮ ኒድ። እንደ ማንኛውም አፕሊኬሽኑን ፕሌይ ስቶር ላይ ታገኙታላችሁ። ፕሌይ ስቶር ላይ ቴሌብር ብላችሁ ሰርች ካረጋችሁ በኋላ ዳውንሎድ ታደርጉታላችሁ። ዳውንሎድ አድርግታችሁ ከጨረሳችሁ በኋላ የሚከፍትላችሁ ኢንተርፌሱ እንደዚህ ነው። ከዛ ክሬት የምትል ክሬት አካውንት የሚላለ ኒው አካውንት ወደዛ እንሄዳለን። ከዛ በመቀጠል ኪዩ ክሬት የሚለውን አካውንት የሚለውን እንነካለን። በመቀጠል ክሬት የምናደርግበትን አካውንት ስልክ ቁጥር እናስገባለን። አካውንታችንን እናስገብተን ከጨረስን በኋላ ጌት ኮድ የሚለውን እንነካለን። እንደምታዩት ጌት ኮድ ካልን በኋላ ሰከንድ መቁጠር ይጀምራል። ከዛ በኋላ ሚሴጅ ይገባልናል። ሚሴጁ ከገባ በኋላ ኮዱን እዚህ ላይ እናስገባለን። እንደምታዩት ኮዱን ከላይ ልኮልኛል 611466 ብያለሁ። ኔክስት እለዋለሁ። በመቀጠል ወደ ቀጣይኛው ፔጅ ወስዶናል። እነዚህ ጋር ፓስፖርት ያላችሁ በፓስፖርታችሁ፣ ተማሪ ከሆናችሁ በተማሪ መታወቂያ፣ የቀበሌ መታወቂያ ካላችሁ የቀበሌ እንደዛ በማድረግ የቀበሌ ቁጥሩን ደግሞ ይሄ የአይዲውን ቁጥር ማስገባት አለባችሁ። እኔ ላስገባ። እሺ፣ ያው ለሰው ነው እየከፈትኩ የነበረው። ኢየሩሳሌም ትባላለች። እሺ፣ በዛው እንሄድና ጄንደር ፊሜል ልለዋለሁ። ጾታችሁን ታስገባላችሁ። እዚህ ጋር የተወለዳችሁበትን ዓመተ ምህረት ታስገባላችሁ። ወርና ዓመተ ምህረቱን ታስገባላችሁ። በመቀጠል ሬጂስተር ያደረግንበት ኮንፈርሜሽን ኮድ ይገባላችኋል። ይሄ ከቴሌ። ከዛ በመቀጠል ኢንቫይት ኮድ አለ። ኢንቫይት ኮዱን ኢንቫይት ኮድ ከተደረገላችሁ ኢንቫይት የተደረገውን ኮድ ይዛችሁ ወደዚህ ትመጣላችሁ። እናንተ ደግሞ ኢንቫይት ያደረጋችሁ ሰዎች 300 ፍሌክሲ ታገኛላችሁ ማለት ነው። አሁን የኢንቫይት ኮድ ላስገባ እዛ ላይ። እሺ JX2 ኢንቫይት የተደረገልንን ኮድ ካስገባን በኋላ ሰብሚት የሚለውን እንነካለን። ኦኬ፣ ኢንኮምፕሌት አለ። ያለንበትን ሀገር እንሞላለን። እንደዚህ ሙሉን ኢንፎርሜሽናችንን ከሞላን በኋላ በመቀጠል ሰብሚት የሚለውን እንነካለን። ያው እንደምታዩት ሬጂስተር ሰክሰስፉል ብሎናል። አሁን ከዚህ እንወጣለን። አጭር የጽሁፍ መልእክት ይደርሰናል።
ፓስዋርዳችን ነው ማለት ነው። እሱን በመጀመሪያ እናስገባለን። እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። አሁን እንደምታዩት ይሄ የገባልን ኮድ ነው ፓስዋርዳችን 090860 ይላል። እሱን ኮድ በማስገባት ሎጊን እላለሁ። ሎጊን ካልን በኋላ እንደዚህ ይመጣልናል። አሁን እዚህ ጋር የመጀመሪያውን ፓስዋርድ እናስገባለን። በመቀጠል አዲስ ፓስዋርድ እናስገባለን የራሳችን የሆነውን። ይሄንን ሀይድ አድርገዋለሁ ማለት ነው፣ ለማሳየት ነው። የመጀመሪያውን ኮድ ለማየት ነው። አንዴ አሁን ይሄንን የራሴን ፓስወርድ ነው ማስገባው። ፓስወርዱን ካስገባን በኋላ አዲስ ፓስወርድ አንድ አይነት ሁለቱም ላይ ታስገባላችሁ። ኒው ፓስወርድ እና ኮንፊርም ኒው ፓስወርድ የሚለውን ከዛችን ራይት በማድረግ ፊኒሽ የሚለውን እንነካለን። በመቀጠል አሁን ጨርሰናል። አዲሱን ፓስወርዳችንን አስገብተን ሎጊን ብለን እንገባለን። አሁን የቴሌብር አካውንታችን አክቲቭ ሆኗል ማለት ነው። ሎጊን እላለሁ። በመቀጠል ገብቶልኛል። ባላንሴ 0 ነው። የሪዋርዱ ግን 15 ብር አለኝ ማለት ነው። ባይ ኤርታይም በማለት ካርዳችንን መግዛት እንችላለን። ያው 15 ብሩንም ሙሉ መግዛት እንችላለን። ለሰው ከሆነ ለሰው ብለን እዚች ጋር ስልክ ቁጥራችንን በማስገባት ኔክስት እንላለን። ሴንድ መኒ የሚለውን ነካለሁ። በመቀጠል የምልክላትን ስልክ ቁጥር አስገባለሁ። ሪዋርድ የሚለውን እንነካለን። እዚህ ጋር ሪዋርዱ ነው መላክ ያለብን። ሪዋርድ የሚለውን ከነካን በኋላ ፓስወርዳችንን እንድናስገባ ይጠይቀናል። አሁን ፊኒሽ እንላለን። በመቀጠል ለእንደዚህ ሰው ነው ወይ የምትልኩት ይላችኋል። ሴንድ መኒ የሚለውን በመጫን እንልከዋለን ማለት ነው። 15 ብሩ ለመላክ ከፈለግን እንደዚህ ነው። ባይ ኤር ታይም ደግሞ ከሆነ እዚህ ላይ ነው። አሁን ገዝቼ ያሳያችኋለሁ። ባይ ኤር ታይም አርግቼ ካርዴን አሁን እዚህኛው አካውንቴ ላይ ገብቷል። እንደምታዩት ሜሴጅ እየገባልኝ ነው። እንደዚህ ሰው ብር ልኮልሃል እያለኝ ነው። 15 ብር ነው። ባይ ኤር ታይም የሚለውን ነካለሁ። ካርድ ከሆነ ካርዱን እንደዚህ እንገዛለን። ፓኬጅ ከሆነ ደግሞ ወደ ፓኬጅ በመግባት አሁን እኔ ፓኬጅ ገዝቼ ላሳያችሁ። ኢንተርኔት ፓኬጅ ወደ ታች በማድረግ የ5 ብር 70 ሜጋባይት ነው። እዛ ላይ 75 ነው ምናምን ነው። እዚህኛው ላይ ግን 75 ሜጋባይት ነው። እዚህኛው ላይ 10 ይጨምራል 85 ሜጋባይት ነው። ስለዚህ የ5 ብር 85 ሜጋባይት ገዝቼ ለራሴ አሳያችኋለሁ። ኔክስት የሚለውን እጫናለሁ። በመቀጠል ሪዋርድ የምትለዋ ላይ የሪዋርድ ባላንስ ከሚለው ላይ ራይት በማድረግ ፓስወርዳችንን እናስገባለን። በመቀጠል እንደዚህ ይመጣልና ዴይሊ ኢንተርኔት ፓኬጅ ነው። ኮንፊርም እለዋለሁ። በመቀጠል ገዝቻለሁ ማለት ነው። አሁን 5 ብሩን ቆርጧል። ሜሴጅ ላይ ላሳያችሁ። እንደምታዩት 5 ብር ቆርጧል። ሜሴጅ ይገባልኛል። አሁን ከቴሌ የገዛሁትን ያው ገባልኝ። ትራንስፈር ያደረግናቸውን እዚሁ ጋር ይገባልናል። ይሄ ምንም ውሸት አይደለም። በቴሌቪዥን ራሱ እያስተዋወቀው ነበረ። ኢንቫይት ኮዱን የምትፈልጉት ከሆነ ኢንቫይት ኮዱን ለማድረግ ስልክ ቁጥሬን ከጎን አስቀምጥላችኋለሁ። አዋሩኝ፣ ኢንቫይት አደረግላችሁና ኮዱን በማስገባት መክፈት ትችላላችሁ ማለት ነው። ስለዚህ ቪዲዮውን ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ። ማንኛውም ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ።
በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ